ዌስትሃምን አሸነፈን ብዬ ይሄ ነው ሁሉም እየለጠለጠው እየመጣ የነበረ ቡድን እኛማ ምንድነው ኖርማል እኮ በዚህ ፐርፎርማንሳችን። አንድ ጥያቄ አለኝ። ይሄ ሰውዬ ለምንድነው ዌስት ሃትሪክ ሊሰራ ሲል እየጣመመበት ያለው ነገር እኔ አልገባኝም። የመጨረሻው ኳስ ግን የሳተው ቸርኪ ግን ወይኔ ዛሬ ሲቲ አይ ብዙም የሚካበር ነገር አይደለም አልዋሽም፣ ግን በጨዋታ ቁጥር ማለት ነው በጣም ፐርፎርማንሱ እየጨመረ የመጣ ቡድን ነው ማን ሲቲ ማለት አሁን ላይ። ቸርኪ በዛ ጠባብ ስፔስ እኔ ለሃላንድ የሰጠበት እኔ ኳስ እኔ አላቅም ይላሉ። እቺን ሴሌብሬሽን ደግሞ አልፈታ ብላችሁታል እንዴ? ብቻውን ቀጣይ አርሰናል ላይ ይቋጠራል ማለት ነው። አንተ ፔፕ ግን እየቀየረ ቶሎ እያሰጣቸው ነው፣ ጉዳት እንዳያስቸግር በጣም ብዙ ነገር እያየ ነው ማለት ነው ዘንድሮ ግን። እሺ ሲቲ 2-0 ፈርስት ሃፍ። ለምን ምን አስቤ ላይቭ ላይ እንደመጣሁኝ ራሱ አላቅም። የሆነ ዌስትሃም ያስጠሏል ብዬ አልገመትኩ። ዌስትሃም እኩያውን ማን ዩናይትድን ብቻ ነው የሚችለው። ይሄ ወያላውን እየተሳካለት ነው። ጎጎ ዘ ሲቲዝን ሰው እንዴት 500 ሚሊዮን አውጥቶ ወያላ ይሆናል? ሲኖር ነው የምትወጣው። በእናትህ 500 ሚሊዮን አውጥተህ ሌላ ክለብ ትደግፋለህ? ይሄ ቡድን እኮ ማን ነው? ክሎፕ 9 ዓመት ቆይቶ አንድ ጊዜ ፕሪሚየር ሊግ ብቻ እንዲበላ ያደረገ ቡድን ነው፣ ግን ይቋጥሩለታል። ያቺኛዋ 3-0 ለየት ያለ 3-0 ነበርሽ ማለት ነው። አንበረከኳቸው ማለት አስፈነድዷቸው። ተገዝተዋል። አሁን ተገዢ ናቸው። ነፃ የሚያወጣቸው ሰው አይደለም የሚፈልጉት፣ እንደኛ ነፃ አውጣ አይደለም የሚፈልጉት። እነሱ በቃ ተገዝተው ለመኖር ወስነዋል። 500 ሚሊዮን አውጥ እንደ ግብር ነው የሚያዩት ማለት 500 ሚሊዮን ዱቄቶች ላይቭ ላይ አለን። አሁን ይሄ ወያላው እየቋጠረ ነው። ከዛ ትንሽ ቆይተን ደግሞ እኔ ወያላ ሆኜ እቋጥርበታለሁ። ከዛ ማታ ላይ ደግሞ ወንድ የሆነ እኔ ነኝ ያለ መጥቶ ይቋጥርብኛል። ምክንያቱም ዛሬ አበላል አንተ እኮ ባቋጥርም ወያላ ነው። ታክሲ ውስጥ አይተን ታውቃለህ? ወረኛ ማንቸስተር ሲቲ የፕሪሚየር ሊግ ዋናት ላይ ተቀምጠዋል። በኤቲሃድ ዌስትሃም ዩናይትድን 3-0 አሸንፈዋል። በ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ በኤቲሃድ ማንቸስተር ሲቲ 3 ጎሎችን አስቆጥረው ከክሊን ሺት ጋር ዌስትሃምን 3-0 ማሸነፍ ችለዋል። በጨዋታው ኤርሊንግ ብራውት ሃላንድ 2 ጎሎችን ሲያስቆጥር 1 አሲስት ማድረግ ችሏል። ቀሪዋን የሲቲ ጎል ደግሞ ቲዣኒ ራይንደርስ ማስቆጠር ችሏል። አሁን ማንቸስተር ሲቲ በ37 ነጥብ የፕሪሚየር ሊጉ መሪ መሆን ችሏል። አርሰናል ዛሬ በሄሊኪንሰን በኤቨርተን ሽንፈት የሚያስተናግድ ከሆነ የፔፕ ጋርዲዮላ ማንቸስተር ሲቲ የፕሪሚየር ሊጉ መሪነታቸውን የሚቀጥሉ ይሆናል። ስለ ሲቲ ምን ትላላችሁ? ኮሜንት ላይ ሐሳባችሁን ጻፉልኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። የፔፕ ጋርዲዮላ ማንቸስተር ሲቲ አሁን ላይ የእንግሊዝ ፕሪሚየር ሊግ መሪ መሆን ችሏል። እኔ ጋይስ ይሄ ማንቸስተር ሲቲ በጣም ሲሪየስ እየሆነብኝ መጥቷል። የምሬ ነው የምላችሁ። በ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የፔፕ ጋርዲዮላ ማንቸስተር ሲቲ ዌስትሃምን በማስተናገድ 3-0 በሆነ ውጤት ከነ ክሊን ሺት ማሸነፍ ችሏል። ላለፉት 6 የፕሪሚየር ሊግ ጨዋታዎች ስትሬት ዊን አላቸው። ላለፉት 3 ጨዋታዎች ደግሞ ከነ ክሊን ሺት ነው መውጣት የቻሉት በፕሪሚየር ሊጉ ማለት ነው። የሚገርም ግስጋሴ ላይ ነው የሚገኙት። ለዚህን ጨዋታ የማሸነፊያ ጎሎች ማስቆጠር የቻሉት እንደተለመደው ኤርሊንግ ብራውት ሃላንድ 2 ጎሎች እንዲሁም ደግሞ አንዷን ግብ ቲጃኒ ራይንደርስ ከሚገርም አጨራረስ ጋር ማስቆጠር ችሎ ነበር። ሃላንድ የሚገርም ሲዝኑን ማሳለፉን ቀጥሎበታል። በ19 ጎሎችም የፕሪሚየር ሊግ ኮከብ ግብ አስቆጣሪነቱን እንግዲህ እያሰፋ እየገሰገሰ እየተመለከተ ነው እንገኛለን። ለአንዷም ጎል መቆጠር እንግዲህ አሲስት ማድረግ ችሎ ነበር። ስለዚህ 3ቱም ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሏል። ጎል ላይ በቃ ይሄ ጭራቅ የሆነ አጥቂ ነው፣ ምንም ማድረግ አይቻልም ጋይስ፣ የምሬ ነው ብላችሁ። አርሰናል እንግዲህ ምሽት 5 ሰዓት ላይ ከኤቨርተን ጋር ማሸነፍ የሚችል ከሆነ መሪነቱን መረከብ ይችላል። አሁን ላይ በ36 ነጥብ ሁለተኛ ደረጃ ላይ እንደተቀመጡ ይታወቃል። ይሄ ማንቸስተር ሲቲ ግን በጣም ያስፈራል። የምሬ ነው የምላችሁ። ስኳድ ብዙ ፔፕ ጋርዲዮላ የሚቀይራቸው ተጫዋቾች ቡድኑ በደንብ ራሱን እያገኘ ያለ ቡድን እንደሆነ እያስመሰከረ ነው የሚገኘው። ለማንኛውም ስለዚህ ማንቸስተር ሲቲ ምን ትላላችሁ? ስለ ኤርሊንግ ሃላንድስ ምን ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ትችላላችሁ። ይኸው መጣልኝ። ይኸው እሱ ነው የቁጦች እረኛ የኔ አስጨናቂ እሱ ነው መጣልኝ። ይኸው ጀማው ዘንድሮ ሲቲ አንደኛ ሆኖ ያውቃል እንዴ? እስካሁን አሉንማ። እኔ እዚህ አካባቢ እኮ እንዲሸተው ራሱ አልፈልግም። መምጣት አልነበረበትም። መጣ ለየለ ጀማው። አሁን በቃ ነው ኦፊሻሊ ጥቁር መልበስ ነው ያለብኝ። እኔ በፍጹም የዘንድሮ ጸሎቴ ሲቲ የሚባል ቡድን አንደኛን በፍጹም እንዳያየው፣ ከዚህ በኋላ ፈጽሞ እንዳያየው ነበር ሐሳቤ። መጣ። ይኸው አየው ጀማው። ይኸው ምን አባቱ ያመጣል እንዴ?
ሺህ ዓመት አንኖር ጀሞ በቃ መፈሳፈስ ነው ምንም ነገር አይመጣም ማታኛ ጨዋታለን እንግዲህ እስከዛ ይፈንጩበት ይሄ ከአንዳንድ ክለብ ደጋፊዎች የሚሰነዘር ማንኛውንም ጥቃት ተቋቋም የአርሰናል ደጋፊ ተቋቋም ተጫውተን እንግዲህ ከፊት እስክንመጣ ድረስ ማለት ነው ሲቲ መጥፎነቱ ክፋቱ ማለት ነው እንደዚህ አይነት አጋጣሚዎችን በፍጹም አልፍን በፍጹም በተቻለው አቅም ፕሬሸር መፍጠር ነው የሚፈልገው በተቻለው አቅም በቃ የጋርዲዮላ ቡድን ለማንኛውም ጀሞ መደናገጥ አስፈልግም እንግዲህ እኛ ዘንድሮ ዋንጫ ካልወሰድን በእኛው ችግር እንጂ በሌሎች ጥንካሬ ላይ ተመሰረተ አይደለም የኛ ዋንጫ ማጣት ራሱ ቢኖር ማለት ነው ግን ምናጣበት ምክንያት የለም ወደፊት እምንገሰግስ ነው የሚሆነው ጀማው ሰበር ዜና ያ የለንደን ወንበዴ ተቆጣጥሮ የነበረውን አንደኛ ደረጃነት በገዛ ፍቃዱ ለማንቸስተር ሲቲ ያስረክቧል አንተ ደግሞ ለሀገራችን ሰላም ስትል ታስቀጥላታለህ አንላቀቅም ሲቲ አሸንፎ አንደኛ መጥቷል አርሰናልን በደንብ እያስጨነቀልን ሲጀመር በጭንቅ ጊዜ ጎረቤት ነው ዘመዱላ ሳይደርስልኝ የሚደርስልኝ ነበር ማዘር ትክክል ነው ትክክል ጎረቤቴ በደንብ እያስጨነቀልኝ ነው ጠላቴን ግን ይኸውላችሁ ይሄ ሰውዬ ምን አርግ ነው የሚለኝ ሃላንድ የተባለ ሰውዬ ምን አቅብጦኝ ነው ፋንታሲ ላይ ትሪፕል ካፒቴን አልተጠቀምኩት ዋይልድ ካርድ ተጠቀማለሁ ወይኔ ጉድ ሰራኝ የምር ጉድ ሰራኝ አሁን መሽ 2 ሳምንት ነው የቀረኝ መሽ ነው ልጠቀምበት የምችለው ከዌስትሃም ጋር ማድረግ እየቻልኩኝ ብቻ ሲቲ አንደኛ መምጣቱ በቂ ነው አርሰናል ዛሬ ተጨናንቃም ቢሆን እንደምንም በቃ እንድትሸነፍ ላይቭ ደቅ ብለን ነው የምንቋጠረው ላይቭ ላይ እንገናኝ ቀደም ብሎ ሊቬና ቶተንሃም አለ በሱ እንዝናናለን ከዛ ፍሪ ተበድረንም ቢሆን እንቋጠራለን ኮፒ ሊንክ ይደረግ በደንብ ይመቻች ሲቲዝንስ እንግዲህ ዛሬ ማሸነፈናል ኮራ ብለን ነው ቅድም ነግራችሁ ነበር እኮ ከጨዋታው በፊት ቀለል አድርገን ነው እናሸንፈው ብዬ አሸንፈናል ሃላንድ 2 ጎልና 1 አሲስት እንግዲህ የውድድር ዘመኑን ስንት አግብቶ እንደሚጨርስ ነው ግራ የሚያጋባው ቼልሲ ልዩ ነበረ ሬንደርስም በአንጻሩ ሁሉም አሪፍ ነበሩ ዴናሩማ ግን 8ኛ ክሊንሺቱን ይዟል ምን አይነት በረኛ እንደሆነ የምሬን ነው መላችሁ ለዚህኛው ቲም መሻሻል ዋናው እሱ ነው የዴናሩማ እዚህ ደረጃ ላይ መገኘት ነው በቃ ምንም ማድረግ አንችልም አንዴ መሪ ኮንን ደግሞ ወደፊት ነው እንግዲህ ማንንም ያስቆመን የለም ማታ ሳትተኙ ቋጥሩ አሬ ክሊንሺት መረረን እንዴ ዶናሩማ በተከታታይ 3 ክሊንሺት ሃላንድ ግን ምንድነው ጋይስ አይፈታም እንዴ በዛሬው ጨዋታ 2 ጎል አግብቷል ራይንደርስ 1 ጎል አግብቷል የራይንደርስ አሲስት ሃላንድ ነው ሌላኛው ፎደንም አሲስት አድርጓል ሃላንድ ምንድነው ቲሙ እኮ እንዲህ ነው የተዋቀረው እኮ ዛሬ ኢታድ ድረስ ጠርተው ዌስትሃምን ልጥፍ 3-0 ይቻላል ለማንኛውም ከአርሰናል ጨዋታ በኋላ እመለሳለሁ ትልቅ ተስፋ ውስጥ ነኝ ከአርሰናል ጨዋታ በኋላ እመለሳለሁ እቺን ቪዲዮ ሼር ኮፒ ሊንክ አድርጉ ይመቻቹ ምን ማድረግ ይቻላል ምንም ማድረግ አይቻልም አለ ማንቸስተር ሲቲ ነግሬያችሁ ነበር ባለፈው ሳምንት ትክክለኛው ማንቸስተር ሲቲ እየመጣ ነው ብያችሁ ነበር ይሄው ምንም ጥያቄ የለውም በቃ ይሄ ክለብ ተመልሷል በቃ ማንቸስተር ሲቲ ተመልሷል ኢቨን እኮ በቃ ያለፉትን 3 ነው 4 ጨዋታዎች እኮ ጎል እየተቆጠረበት አይደለም በፓላስ እንዲሁም በብሬንትፎርድ በሰንደርላንድ ጨዋታ ላይ ዛሬ እንግዲህ በዌስትሃም ጎል እየተቆጠረበት አይደለም ይሄ ክለብ መከላከሉን ጭምር አስተካክሎ ነው የመጣው ኤርሊንግ ብሮት ሃላንድ አረ በስማ ሮቦት እኮ ነው ምንም ጥያቄ የለውም ኤርሊንግ ብሮት ሃላንድ ማሽን ነው በቃ ያተሟል አልኩ ይሄን ጎል ዛሬ ጭራሽ 2 ጎል 1 አሲስት አረ በስማ ምን ለቼርኪ ያስተማረው ዛሬ ለቲጃኒ ራይንደርስ ቀጠለበት የማቻች ሲቲዝናች ኮንግራ ቃላት የለኝ በስማ በቃ የምናቀው ማንቸስተር ሲቲ ይሄው ተመልሶ መጣ ማለት ይቻላል ሪያን ቼርኪ ፊል ፎደን እንዴት ነው የሚጫወቱት ባይዘይ ፎደን ማለት ነው በቃ መጥቷል ተመልሷል የቀድሞ የምናቀው ፎደን ተመልሷል ማቲያስ ኑኔዝን ጋርዲዮላ ቀየረው ተጫዋች ይቀይር ጋርዲዮላ የማይችል ተጫዋችን ሁሉ መቀየር የሚችል አሰልጣኝ እንደዛ ቤንች ላይ ተጠባባቂ ወንበር ላይ ይቀመጣል የተባለው ማቲያስ ኑኔዝ ራሱ እንዴት ነው የሚጫወተው በስመ አብ ለማንኛውም እንግዲህ ማንቸስተር ሲቲ ወደ አንደኝነቱ ተመልሷል ያው አርሰናል እንግዲህ ሲጫወት አሁን ነው እንግዲህ መፍራት ለማንኛውም ሲቲዝኖች ኮንግራ እጅግ በጣም ድንቅ
ጨዋታ ነበር የተመለከተው። ሲቲ በሙሉ ብልጫ ነበር እንግዲህ ጨዋታ ያሸነፈው። ይመቻችሁ። ኮንግራ። ማንቸስተር ሲቲ የሊጉ መሪ መሆን ያስቻለውን ውጤት አስመዝግቧል። ምናልባትም በምሽቱ የአርሰናል ጨዋታ መድፈኞቹን ጫና ውስጥ ሊከቱ የሚችል ውጤት ነው ያስመዘገቡት። ማንቸስተር ሲቲ እንግዲህ በኤቲሃድ በ17ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ዌስትሃምን በሜዳው አስተናግዶ 3-0 በሆነ ውጤት ማሸነፍ ችሏል። ዘኤርሊንግ ሃላንድ ሾ ነው የተመለከትነው ጋይስ። ሙሉ ለሙሉ ኤርሊንግ ሃላንድ ብቻ የተወነበት ጨዋታ ማለት ይቻላል። ሁለቱም ጎሎች ሲያስቆጥር አንዱን ደግሞ ለቲያኒ ራይንደርስ አሲስት ማድረግ ችሏል። ከመጀመሪያው እስከ መጨረሻው ማንቸስተር ሲቲን ጨዋታ ሙሉ ለሙሉ ዶሚኔት አድርጎ ተቆጣጥሮ ዌስትሃምን አፈር ከድሜ ያስበልቶ እንግዲህ 3-0 በሆነ ውጤት ማሸነፍ ችሏል። ለመጀመሪያ ጊዜም ሊጉን መምራት ችሏል። በአንድ ነጥብ ከመድፈኞቹ አርሰናሎች በልጦ በ37 ነጥብ ሊጉን መምራት ጀምሯል። ነገር ግን ምሽት ደግሞ 5 ሰዓት ላይ መድፈኞቹ አርሰናሎች ወደ ጉዲሰን ፓርክ አምርተው ኤቨርተንን የሚገጥሙ ይሆናል። እስከዛው ግን ማንቸስተር ሲቲ ለጊዜውም ቢሆን የሊጉ መሪ ሆኖ የሚቆይ ይሆናል። ታዲያ በምሽቱ የአርሰናል ጨዋታ ላይ ይሄ የማንቸስተር ሲቲ ውጤት ምናልባትም ጫና ውስጥ ሊከታቸው ይችል ይሆን ወይ? እስቲ ምላሻችሁንና ሀሳባችሁን በዚህ ዙሪያ ላይ ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ማንቸስተር ሲቲ ቶፕ ኦፍ ደ ሊግ፣ እሱን ማታ ከ5 ሰዓት በኋላ በደንብ የምናወራበት ይሆናል ማለት ነው። ዚስ ኢዝ ኖት ኤአይ ዚስ ኢዝ ኤርሊንግ ብራውት ሃላንድ ማለት ነው። በ114 ጨዋታ 104 ጎል ማስቆጠር ችሏል ማለት ነው። የክርስቲያኖ ሮናልዶን ሪከርድ በ122 ጨዋታ ያነሰ ጨዋታ ተጫውቶ ሮናልዶ 200 ምናምን ጨዋታ አድርጎ ነው 103 ጎል ያስቆጠረው። እሱ በ122 ጨዋታ ያነሰ ተጫውቶ 104 ጎል ማስቆጠር ችሏል ማለት ነው። በዚህ ሲዝን ለማንቸስተር ሲቲ 23 ጨዋታዎችን አድርጎ 25 ጎል ማስቆጠር ችሏል። በዚህ ሲዝን ለሀገሩም ለማንቸስተር ሲቲም 38 ግቦችን ማስቆጠር ችሏል። ለዚህ ሰው አንዴ ከመቀመጫችን ተነስተን ክብር በጣም የሚገባው ጀግና የሆነ አጥቂ ነው ማለት ነው። እባክህ ጌታዬ ከኤቨርተን እስክጮት ድረስ 3 ላይ አስቀምጠኝ፣ 4ም 10ም አስቀምጠኝ፣ ከሁለተኛ አንሳኝ። ኢላሂ አይለቀኝም፣ ይሄ ቁጥር አይለቀኝም፣ ይሄ ሁለተኝነት አይለቀኝም። ጌታዬ እባክህ አንሳኝ ከዚህ ከሰንደርላንድ መጥቀም የሆነ ቦታ ወስደህ ጣለኝ እንጂ እስከ ኤቨርተንም ጨዋታ እኔ ሁለት ከገባው አልመለስም። ለረጅም ዓመት 2 ቁጥር ከኔ ጋር ጥሩ አይደለችም። በቃ እኔ አኡዙ ቢላህ ኤቨርተንን ደግሞ ከሜዳ ውጪ እንትኖችን ሳይ ያስፈራል። ለኤቨርተን እንደምመለስ ባምንም ሁለተኛውኝ አልቀመጥም። ከእንግሊዝ አውጥተኸኝ 19 ክለብ ደርድረ ስጫወት ወደ ቦታ የተመለሰኛል። አኡዙ ቢላህ ደግሞ ይሄ እኮ ነው ቪክተር ጊዮከርስን እንደ ቡዳኮ አይደለም የሚበለው። ሃላንድ እኮ ነው የሶስት ተጫዋች አጥቂ ብቃት ይዞ ደግሞ ቼርኪን እንደ ሮቦት ምናምን ያለማምደዋል። ሌላ ሮቦት ሩኤው አብረው እየዋሉ 2 ጎል አግብቷል። 3-0 ነው። ሊደግም ይችላል። ሱብሃንአላህ ከምን እንደተፈጠረ ማያስታውሰው። እኔ ግን ሃላንድ ገደል ግባ አንተ ትችላለህ። መጀመሪያም እኔ 2 አልቀመጥም። አሁን ነው ማስገባው። የሆነ ደብዳቤ ያስገባለሁ።